ሰላም ውድ የውጭ ባር ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። ያው እንግዲህ ዛሬ ትንሽ በሰፊው የምናየው አንድ ርዕስ ነው። ባሎንዶር ስለሚገባው ቡድን ነው የምናነሳው። ዘላለም ባሎንዶር ይገባዋል። ባሎንዶር ተጭበርብሯል። ይህ ቡድን ነው ተጫዋች ቡድን ስለ መድፈኞቹ ነው ማውራት። ታዲያ መድፈኞቹ እንዴት ነው ባሎንዶር የሚበሉት? አንድ ተጫዋች ነው እንዴ መድፈኛው? ኩርቱሪ በእናት ዘላለም ሳልጀምር ጥልቃት። ይህ ክለብ ዘንድሮ ብቻ ሳይሆን አምናም ማስጊ ነበር፣ ካቻምናም ማስጊ ነበር። ግን ለስንተኛ ደረጃ ነው የሚያሰጋው? ለሁለተኛ ደረጃ ነው የሚያሰጋው ዘላለም። ሁለተኛ ደረጃን ማንም ከሱ የሚነጥቀው የለም። በዚህ ይተማመናል። ምናልባትም ዞኑ ወጥቶ ከቀረ ዛፍ ላይ ከቀረ የዛኔ የፕሪሚየር ሊጉ የ5 ዓመት ዕጣ ፈንታ የሚወሰነው በዚሁ በግድግዳው ክለብ መድፈኛው ላይ ነው። መድፈኞቹ ዘንድሮ የወሰኑ ነው የሚወስዱት። የወሰኑ በቃ እንደውም እንግሊዝ እግር ኳስ ፌዴሬሽን የማሳካት ኃይል እንዳላቸው አይተናል። ዋንጫውን አሁን ካልሰጠናቸውና ሰኔ ድረስ የምናቆያቸው ከሆነ ድካም ነው። ለቀጣይ ዓመትም ዋንጫውን እነሱ ስለሚበሉት ቀጣይ ዓመት ማረፍ አይችልም። ለዛ እናሳርፋቸው የሚል ጭምጭምታ ሰማሁ። ከፌዴሬሽኑ እኮ ነው ከዋናው። እንዲህ አይነት ጭምጭምታ ዓለም ላይ የለም። ዓለም ላይ ግን እሺ ቀጥል። የለም ዓለም ላይ ዘላለም ግን በቃ ይጣፍጣል። ታውቃለህ እዚህ ጋር ዝም ብለህ ትሳከስ። ኧረ ቀጥል። አይን አውጣ ውሸት። እናም ዘላለም ስርዓት ዘላለም ስርዓት። አወኩሽ ናኩሽን እዛው ምንድን ፈልጌ ነው? መድፈኞቹ የዋንጫ ረሃባቸውን ማን ሊያስታግስላቸው ይችላል? ሁነኛ አሰልጣኝ አግኝተዋል። ሁነኛ የፊት መስመር አግኝተዋል። አሁን ቀጥታ ወደ ዋንጫው ሴሪሞኒ ነው ቀጥታ የሚያልፉት። ምንድን ፈልጌ ነው? መድፈኞቹ የዋንጫ ረሃባቸውን ዘንድሮና ለቀጣይ 5 ዓመታት ያሳኩታል። ምንም ጥርጥር የለውም የማያሳኩበት። የእንግሊዝ እግር ኳስ ፌዴሬሽንም ይህንኑ ነው እያወራ ያለው። ለ5 ዓመት ብንሰጣቸውስ አለ እንደው ጭራሽ ፌዴሬሽን። የዘንድሮን እኮ ወስደዋል። ለ5 ዓመት ብንሰጣቸውስ ከመድፈኞቹ ውጭ ማን ነው የሚበላው ይህንን ዋንጫ? እንዲሁ ልፋት ነው ልፉ ካላልናቸው በስተቀር አለ ዘላለም ፌዴሬሽኑ። አንድ ግለሰብ ነው ፌዴሬሽኑ። አይ ውሳኔውን ነው ምነግር የተላለፈውን ውሳኔ። ሉክ ዘላለም በአርሰናል አስፈሪነት ተስፋ ቆርጠዋል። አርሰናል ዋንጫውን ጠራርጎ እንደሚያነሳው አምነዋል። ማመን ራሱ ተስፋ ያስቆርጣል አንዳንዴ። እንደውም ሌሎቹን የፕሪሚየር ሊግ ቡድኖች ሰብስበው ምንድን ነው ያላቸው የእግር ኳስ ፌዴሬሽኑ? ለምንድን ነው የምትጫወቱት? ዘላለም ለምንድን ነው የምትለፉት? ዋንጫውን እኮ ወስዶታል አርቴታ። የራማ ፎንዳው ስብስብ ዋንጫውን አንስቷል። ራማ ፎንዳ የሚባል የለም በእናት ቢኖር ደስ ይላል ነው ቃሉ። እና እንደዚህ ብለው ኩም አድርገው ነው የመለሷቸው። ቶፕ 6 ቲሞችን ሰብስበው ላለመውረድ የሚጫወቱትን ሁሉ ሰብስበው ከአርሰናል ጋር በምትጫወቱበት ጨዋታ ሁሉ ክብር ስጧቸው። ዋንጫውን አንስተውታል በሰፊ የነጥብ ልዩነት። እንደ አምናና ካቻምናው ሊቨርፑል የሌስተርን ታሪክ አይደግማትም። በ1-0 እያሸነፈና አቻ እየወጣ ዋንጫውን ልብላ ቢልም አንሰጣውም ማለት ዘላለም መድፈኞቹ ያስፈራሉ። አዎ ያስፈራሉ።
ጁሊያን ቲምበርን ስታየው ሁነኛ 14 ቁጥር እኮ አገኘኩ አርሰናል ምክሬስ ነው። ቲምበር 12 ሁለት እኮ ነው የቀነስኩት፣ ሁለት ነው የቀነስኩት። ይሄ አከራከረን ምን እናንተ ባለሙያዎች ነን በቃ። እና መድፈኞቹ ዘንድሮ በድብቅ ዋንጫውን አንስተውታል። በዛም ነው እንደዚህ ተስፋ ቆርጠው የሚጫወቱት። ጨርሰውታል። አለቀ ደቀቀ በቃ ዘላለም። በዚህ ጋር ደግሞ ሌላ ቆቆ ነው ላለመውረድ የሚጫወት ቡድን አለ ማንቸስተር ዩናይትድ ዘላለም ከዌስት ብሮሚች አልቢዮን ጋር ላለመውረድ ፕረስ አድርጎ የሚጫወት ነው። ዌስት ብሮሚች እናውቀዋለን። ዛሬ ሳይሆን ኦንዱዊንጊም እያለ ናይጄሪያዊ ኮከብ ኗንኮ ካኑም እያለ ኦንዱዊንጊን ልክ ነህ፣ ካኑ ግን አልነበረም። በቃ በሀገር ልጅነት ነው እንደምዘረዘረው። አንቺ ኳስ ታያለሽ ማለት ነው። እናም ስለ መድፈኞቹ ይሄንን ነው የምለው። ዘንድሮና ለቀጣይ 5 ዓመታት የሚሆናቸውን ነዳጅ ነው ያገኙት። ነዳጅ ማለት የፕሪሚየር ሊጉ ነዳጅ፣ ሞተሩን ሊያንቀሳቅስ ባቡሩን ሊያስኬድ ባሳቸውን ሊያስኬድ የሚችል ነዳጅ ነው ያገኙት፣ ኃይል ነው ያገኙት። ዘላለም በጣም አስፈሪነቱ እንግዲህ ይህን ያህል ለዋንጫው ታስቧል ሳይሆን ዋንጫውን በልቶታል። እኛ ይደርሱናል። ፋብሪዚዮ ዲኤም ካደረገልኝ ቆይቷል። አሳያለሁ። ኦልድ ሜሴጅ ውስጥ ስገባ አለ። በሉት እኮ እንኳን ደስ አላለኝ፣ እንኳን ደስ አለ ያለኝ ደጋፊ ስለሆንኩ ሳይሆን የመድፈኞቹ እንዲሁ ልፋታቸውን አውቃለሁ። ይሰጣቸው ምናምን ብዬ ተሟግቻለሁ እና ለዛ ነው። ወደ ዋናውና አንገብጋቢው ነጥብ ሳልፍ ቆይ ወደ ዋናውና አንገብጋቢው ነጥብ ከማለፍ በፊት የስፖንሰሮቻችንን ማስታወቂያ አድምጠን እንመለሳለን። የመጀመሪያ ደረጃ ስፖንሰራችን እንግዲህ 8ኛ ደረጃ ስፖንሰራችን ነው። የ8ኛ ደረጃ ሀ ለሰ ስፖንሰራችን የሸና የቀ ቤተሰብ ደረጃ 8 ስፖንሰራችን ነው። የ9ኛ ደረጃ ስፖንሰራችን የ1ኛ ደረጃ ስፖንሰራችን ነው። ቀዝቃዛው ራድለር ትኩሱ ራዳር ይለናል። እንግዲህ ተመልሻለሁ። ኮልሶሬ ዌልካም ብለናል ዘላለም። እናም እንግዲህ ወደ የመጨረሻው ፖይንቴ ልለፍና ልዝጋው። አዎ ዝጋው። በውሸት ጀምራል፣ በውሸት ዝጋው። ስርዓት ብያለሁ። እሺ። እናም ስለ መድፈኞቹ ይሄንን ነው የምለው። ዘንድሮና ለቀጣይ 5 ዓመታት የሚሆናቸውን ነዳጅ ነው ያገኙት። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።